ማን ነው እዚህ ሰፈር የሚያፈራው? አንቺ ግራስ ዳሽ መጣሽልኝ ወንድም ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው በእናትሽ። መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኝ። እኔ ቆንጆ ነኝ። ቁጭ በይ በእናትሽ። ዞር በልሽ አንተ በእናትሽ። ወዴት ነው ቁጭ ብለህ ያባረው? አንተ በፍቅረኛ ይቀልዳል። ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ መጤ ኧረ በእናታችሁ ተባበሩኝ። ቢያንስ ከፊት ለፊት አድርጉኝ። ቢያንስ አዎ፣ በእናትህ ነይ Two hours later. በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባቱ ያውጣለት። ማን እንበለው? አንተ አይደል? ማን ነው አባቱ? የአዲስ አበባ ስፖርትና ወጣቶች ቢሮ የኤምኤምኤ እና ይሄ ውድድር እንዲካሄድ ፈቃድ ሰጥቶናል። ውድድሩ ይካሄዳል ማለት ነው። እናመሰግናለን። የአዲስ አበባ ስፖርትና ቢሮ ኃላፊዎች ለምታረጉልን ትብብር እናመሰግናለን። ከእናንተ ጋር አብረን ነው የምንሰራው። ወደፊትም ለአትሌቶቻችን እና ለስፖርተኞቻችን ሲባል ተጋግዘን በመስራታችን ወይም ደግሞ ይህን ነገር ሰፖርት በማድረጋችሁ ትልቅ ክብር አለን። የሁሌም እርዳታችሁ አይለየን ነው የምለው። ነገር ግን ከዚህ ውጭ ያላችሁ አሰልጣኞች፣ ትንሽዬ ክለብ ያላችሁ ሰዎች ነገሩን ለማጨናገፍ የምትሞክሩበትን ይሄ የጭንጋፍ አስተሳሰባችሁን ተውትና አብረን እንስራ። ይሄን ደግሞ የምናረገው እኛ ፓሽን ስላለን ፍላጎት ስላለን ወጣቶች ተጠቀሙ ስላለን ነው። ከዛ ካልፈናል ከኛ ከምንበላው ነገር ስላለፍን ነው። ወይ ሼር እናርገው ነው እንከፋፈለው ነው። ስለዚህ ተው ባካችሁ። ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው? አዎ፣ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ናዝራ የእጁ አስጣቸው። እሺ። አይ እሺ ካልሽ እንግዲህ ታጠቡ። እሺ የኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ ያው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሳው ና ተቀላቀለን። ና እንጂ። አይ አሁን በላው እኔ። ታዲያ ጎረምሳ አይደለ እንዴ? እኔ ራሱ ባንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በሆነ ጥግብን ያልኩት። ውሃ ላምጣላችሁ እኔ። ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? አላነሰም። ነይ በቃ። ሚጥሚጣ ላርግላችሁ ከጎን። አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ። አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ። አንፈልግም። በቃ ለስላሳ ላምጣላችሁ። አቦ ከበላሽ ቢ ወይኔ ልብላበት። እማዬ እኔ አይደለም ሆነ ወሮት ሆዴ ነው ወሮ እንዳታሳልፉት። ሰላም እንዴት ናችሁ? እኔ የኢትዮጵያዊው ባለሀብት ሼክ አላሙዲን ነኝ። በጥያቄያችሁ መሠረት በቲክቶክም መጥቻለሁ። ይህንን አካውንት ፎሎ፣ ላይክ እና ሼር በማድረግ ኮሜንት ላይ አካውንታችሁን ጻፉልኝ። የ10 ሺህ ብር ሽልማት ስላዘጋጀው ለሁላችሁ እልክላችኋለሁ። አርቲስቶች አስደናቂ ጭንቅላት ያላቸው፣ የመፍጠር ብቃት ያላቸው፣ ልዩ ተሰጥኦ ያላቸው ሰዎች ናቸው። በዛ ልክ ደግሞ ቀበጦች ናቸው። ይህን ማወቅ አለባችሁ እናንተ። ባህሪያቸው እንደዛ ነው። ኖርማል ሰው የሚመላለስበት መንገድ አይመላለሱም። ኖርማል ሰው የሚያስብበት መንገድ አያስቡም። እነሱ ለመፍጠር፣ እነሱ ለማሰብ፣ እነሱ ለመስራት አንዳንደኛ ከምንሄድበት መንገድ ወጣ ያለ ኢንቫይሮንመንት ይፈልጋሉ። ያንን ማሟላት ለኢትዮጵያ